አታያለው አሬን ጫማ ምን አርግ ነው የምትለው? በእናትህ ሶሉን ጠጠር ጨርሶት እኮ በረዶ መሸራተቻ መሰለ። ከዚህ የተሻለ ጫማ ቤት አለልና እናውሰድ አላልኩ? እሺ ወስዳለሁ። ደግሞ ምን አይነት ቀለም ነው የምትገዛው? ከሄሊኮፕተር ላይ የሚታይ ጫማ ወዝም በል በእናትህ። ጫማው ራሱ ካልጣላ አንተ የምትለው አይነት አይደለም። ራሱ አፋውጥቶልኝ አንዩ ቀስ ይበለም እንዴ! ምን አይነት ሰው ነው? አታፈታለ አምጣለት በእናትህ ለዚህ ምስኪን። ሄሎ ጩና አይደለ ሞት ስራ ሰሪ መኪና ቤት ምን ልታዘዝ ጌታዬ? እርሶም ጋር ካለ እናገናኛለን። አንተ ነፋፊ አሁንም ትነፈንፋለህ። አብዮት ነኝ ከጣሊያን። ይቅርታ ጌታዬ ተሳስተዋል። እኔ ጣሊያን እንዴ ጣሊያን አቢ አብዮት ከባድ ፍሬድ ሰላም ነው በእናትህ። ሙናዬ እንዴት ነሽ? ናፍቃኛለች። እሷ ደህና ነች። ይኸውልህ አሁን የደወልኩት ነገ ወደ አዲስ አበባ ስለመጣ መጥተህ እንድትቀበለኝ። አይ እናንተ ለምን ትለፋላችሁ? እኔ ራሴ ነገ እነሳለሁ። እዛው ነው አየር ማረፊያ እንድትቀነ። ቶ በቃ ቶ ለመሆኑ ስንት ሰዓት ነው የምትገቡት? ጠዋት 4 ሰዓት ላይ እገባለሁ። ይኸውልህ አሁን ካርዱ እያለቀ ስለሆነ ነገ እዛው እንገናኛለን። ታዲያ ኮልሚ ባክ ሪኩዌስት አትልክም ነበር እንዴ? ችግሩ በዲያስፖራ ብሷል። ዲያስፖራ ብረገድ እንዴ? የምን ዲያስፖራ? አብዮት እኮ ነው። የቴትዬ ልጅ አታውቀውም ለካ። አንድ ድሬ ላይ ከከዚራ ቀጥሎ የአይን ማረፊያ የነበረች ልጅ አገናኝቼው ከሀገር እንዲያወጣት ሀገርም ከብቸኝነትም አላወጣት መሰለ። በነገሩ እሷም አፈሰች። እንዴት አይነት ረሃ የሆነ ልጅ መሰለ። በእናትህ በቃ እኔ ታዬ ገብቼ ልተኛ። ቁጭ በል አንተ ቁጭ በል። ምን ባረግ ነው የሚሻለኝ? በእናትህ ቆፈር አድርጌ ልቅመርህ እንዴ?